ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ደግሞ እስኪ እግራችን ላይ ስለሚወጣ ክንታሮት ወይም ደግሞ ከታች ከሶል ላይ ለሚወጣ ክንታሮት ትንሽ ልበላችሁ ብዬ ነው። ብዙ ልጆች ይመጣሉ እንግዲህ ወደ ክሊኒክ እና የሚጠይቁት ሁለት መሰረታዊ ጥያቄ አለ። አንደኛ ወደ ሌላ ነገር ይቀየርብሻል፣ ወደ ካንሰር ይቀየርብሻል ብለውኛል፣ ጭንቅላት ላይ ይወጣል ብለውኛል የሚሉ ነገራቶችን ይዘው ነው የሚመጡት እና ስለነዚህ ስለ ሁለት ነገራቶች ትንሽ ልበላችሁ ብዬ ነው። አንደኛ ይሄ ክንታሮት ነን ካንሰሪየስ ነው ወይም ደግሞ ወደ ካንሰርነት የሚቀየር አይደለም። ስለዚህ በፍጹም ወደ ካንሰርነት አይቀየርም። ራሳችሁን አታጨናንቁ። ሁለተኛ እንደተባለው በደም አማካኝነት ወይ በሌላ ነገር ሂዶ ጭንቅላት ላይ የሚሄድ ወይም ደግሞ ጭንቅላት ውስጥ የሚወጣ አይነት ህመም አይደለም። እርግጥ ነው ከሰው ወደ ሰው ወይም ደግሞ ከቦታ ቦታ ይተላለፋል። ክንታሮቱን ነካክታችሁ ሌላ ሰውነታችሁን የምትነኩ ከሆነ ሌላ ቦታ ላይ ሊመጣ ይችላል። አድምታችሁ እዛው አካባቢ ላይ የምትነኩት ከሆነ ሌላ ቦታ ላይ የተራመደ የተባዛ ሊመጣ ይችላል እንጂ እንደተባለው በደም ሂዶ ጭንቅላት ውስጥ ወይም ደግሞ አንጀት ውስጥ ሂዶ የሚያመጣው ነገር ምንም የለም። ስለዚህ እሱን አለመነካካት ወይም ደግሞ ከነካካን በኋላ እጃችንን በትክክል በሳሙና መታጠብ መቻል አለብን፣ ሌላ ቦታ ላይ እንዳናዛምተው ማለት ነው። ለማንኛውም ይሄ ክንታሮት ሂውማን ፓፒሎማ ቫይረስ በተባለ ቫይረስ የሚመጣ ሲሆን እግራችን ጫማ ላይ እንግዲህ ከታች ከሶሉ ውስጥ ክብ የሆነ ሻካራ የሆነ ትንንሽ በግሩፕ ወይም ደግሞ በነጠላ ሆኖ የሚያድግ አይነት የኪንታሮት አይነት ነው። እንግዲህ አጋላጭ ምክንያቶቹን ስንመለከት ምን ምን ነገራቶች ያመጡታል ከተባለ አንደኛው ልጅ መሆን ነው። እንግዲህ ቲኔጀሮች ላይ ወይም ቻይልድሁድ ላይ በብዛት ይበዛል ማለት ነው። ሁለተኛ በሽታ የመከላከል አቅማችን የወረደ ከሆነ ለምሳሌ ኤችአይቪ ታማሚዎች ላይ፣ የስኳር ታማሚዎች ላይ፣ የጉበት ታማሚዎች ላይ በብዛት ይከሰታል ከአሁን በፊት የነበረባችሁ ከሆነ። ስለዚህ ክንታሮት እግራችሁ ላይ ወጥቶ ከዳነ ድጋሜ የመምጣት እድሉ በጣም ሰፊ ነው ማለት ነው። በባዶ እግሩ የሚሄድ ሰው ካለ እንግዲህ በባዶ እግሩ መሄድ የሚያዘወትር ሰው ይሄ ሶሉ ክራክ ስለሚያደርግ ወይም ደግሞ ስለሚቆራረጥ ቫይረሱ በቀላሉ ወደ ውስጥ ይገባል ማለት ነው። የጋራ ጫማ፣ የጋራ ካልሲ የሚጠቀሙ ሰዎች ካሉ ከሰው ወደ ሰው ወይም ደግሞ ከቦታ ቦታ ይዛመታል ማለት ነው። ስለዚህ ክንታሮቱ ያለበትን ሰው ጫማ ወይም ደግሞ ካልሲ የምትለብሱ ከሆነ እናንተ ላይ የመምጣት እድሉ ከፍተኛ ነው ማለት ነው። የጋራ ሻወርና ሎከር የሚጠቀሙ ሰዎች ካሉ ያ ሰውዬ ሂዶ ቁሞ የታጠበበት ቦታ ላይ የምንጠቀም ከሆነ ወይም ደግሞ ካልሶቻችንን አንድ ላይ የምናስቀምጥ ከሆነ ከዛ ከበሽተኛው ሰውዬ ወደ የጤነኛው ሰውዬ የመራመድ እድሉ ከፍተኛ ነው ማለት ነው። ይሄ ክንታሮት መታከም ያለበት እንዴት ነው? የመጀመሪያ ነገር ማወቅ ያለባችሁ ነገር ይሄ ክንታሮት ያለ ሕክምና አብዛኛው ክንታሮት በራሱ ጊዜ ይሄዳል። ምንም ነገር አያስፈልገውም። ልጆች ላይ ምናልባት እስከ 2 ዓመት ሊፈጅ ይችላል። አደልት ላይ ወጣቶች ላይ ከፍ ያለ ሰው ላይ ከ2 ዓመት በላይም ሊፈልግ ይችላል እንጂ በራሱ ጊዜ ይሄዳል። ምንም አይነት ሕክምና አያስፈልገውም። ነገር ግን ህመሙ ከበረታባችሁ ወይ ደግሞ ቶሎ እንዲወገድልን ከፈለግን ሕክምናዎች አሉት። የመጀመሪያው ሕክምና እንግዲህ